በዚያን ጊዜ ደስቲቱ መላጥያ እንድትባል አወቀን። አረማውያን የሚያስገርም ቸርነትን አደረጉልን። ዝናብ ስለሆነም ስለ ብርዱ እሳት አነደደው፣ ሁላችንም ተቀበሉ። ጳውሎስ ግን ብዙ ጭራሮ አከማችቶ ወደ እሳቱ ሲጨመር እፍኝቷ ከሙቀቷ የተነሳ ወጥታ እጇን ነደፈችው። አረማውያንን እባብ በእጁ ተንጠልጥሎ ባዩ ጊዜ እርስ በራሳቸው ይህ ሰው በእርግጥ ነፍሰ ገዳይ ነው፣ ከባሕር እንኳን በደህና ቢወጣ የእግዚአብሔር ፍርድ በሕይወት ይኖር ዘንድ አልተወም አሉ። እርሱ ግን እባብቱን ወደ እሳት አራግፋት፣ አንዳችን አልጎዳቸው። እነርሱን ሊያበጡ ወይ ወዲያው ሞቶ ሊወድቅ ነው ብሎ ይጠባበቁት ነበር። ብዙ ጊዜ ግን ሲጠባበቁ በእርሱ ላይ የሚያስገርም ነገር ምንም ባላዩ ጊዜ ይህስ አምላክ ነው ብሎ ሀሳባቸው ለወጡ። ሰው ሀሳባቸውን ለወጡ ማለት ነው። የመልእክቴ ዋና ርዕስ እንደ ሀሳባቸው አይሆንም። ልጨርሰው። እንደ ሀሳባቸው በፍጹም አይሆንም። በአንተ ላይ ሊያማክሩ ይችላሉ፣ ምክር ሊቀበሉ ይችላሉ፣ ሊመካከሩ ይችላሉ። በጌታ በኢየሱስም ተነብያለሁ። በሰፈር ላይ፣ በመንደር ላይ፣ በተራጣጫ ላይ በእናንተና በእናንተ ቤተሰቦች ላይ ይሰበሰባሉ። ስብሰባቸው ይባታል። እንደ ሀሳባቸው በእኔ ላይ፣ በቤተ ላይ፣ በልጆች ላይ፣ በሕይወት ላይ ሆይ ምካለ ጮሆ አሜን ይበላል። እስቲ አንድ ሰው ጮሆ እንደ ሀሳባቸው አይሆንም ይበላል። እዚህ ላይ የሚገርመው አረማውያን የሚባሉ ጳውሎስ በኢጣሊያ ከሚባል ቦታ ከ200 ምናምን ሰዎች ጋር በመርከብ ገብቶ ወደ ኢጣሊያ ከሚባል ቦታ ተነስቶ ወደ እዛ ስፍራ ሲሄድ በመርከቢቱ ውስጥ ያሉ ሰዎች ሁሉ መርከብ እስከሚሰባበት ድረስ ተሰባብሮ እስከሚያልቅ ድረስ በደህና እንሻገረን ከኛ አንድ ድምፅ አይጠፋም ብሎ ቃሉ ምዕራፍ 27 ላይ እግዚአብሔር በኩል በጳውሎስ በኩል እግዚአብሔር ሲናገር ነበር። ጳውሎስ ደግሞ በደህና ከደረሰ በኋላ ነገር ሁሉ መርከቡ ከተሰበረ በኋላ ሰው ሁሉ ምንም አላለም ያለው ሁሉ ከጠፋ በኋላ አንድም ነፍስም አልሞተም ብሎ የተናገረው ትንቢቱ ከተፈጸመ በኋላ በደህና ከደረሰ በኋላ ደግሞ አንድ እፉኝቷ ሰዎችን የነደፈች የቆየችው ጳውሎስ እጅን ወጣ ከእሳት ወራፍ የተነሳ ነደፈችዋል። ልባርክ በኢየሱስም። ከዚህ በኋላ እናንተና ቤተሰቦች እየነደፉ ያሉ መርሱ ከቀማ ወቻላ ማቶ ደባለ መርሱ ዛሬ ይወስድባል። እየነደፈ እየቀየጫ የሆነ ነገር ያበላሸ ቆየ እየነከሙ የቆዩ ዛሬ መርሱ ይወስድበታል። ብዙ ሰዎች ነድፎ የቃሉ ፍይቱ ይስፉ። እናንተ ፍይቶች ስሙት። ከዛሬ ቀን ጀምሮ በኔ ላይ ሊሰሩ አትችሉ። አንድ ሰው ጮሆ እንደ ሀሳባቸው አይሆንም ይበላል። ጳውሎስ ላይ የታሰበ ሁለት ሀሳብ ነው። አንደኛ አረማውያን የሚያሰቡት ሀሳብ እቺ ባቡዋ እቺ ፍኝቷ ሁሉ ጊዜ በሰዎች ላይ የሚያደርስባት ሁለት ነገር አለ። አንደኛ ታሳብጣታለች፣ ሁለተኛው ደግሞ ትገላታለች። ጳውሎስ ላይ እነሱ የሚጠባበቁት ሌላ ነው። ሰውየው ቢፈወስ እንኳን ብሎ መድኃኒት ተሯርጦ መድኃኒት አምጥቶ ራሱ ሰውየውን ቢያክሙ ምንም ችግር እነሱ ወደቀ ስል አንዳንድ ሰዎች ልባረክ ተነስቷል ብሎ ሲናገር እሳይ ብሎ የሚደሰቱ ወድቋል ስል እጅ ሊጨበጨቡ ጌታ ምስክር በእነሱ ብጣት ወድቀ በጠላቶቻቸው ብትቀራት ላላችሁ አትከፍሉ። ትናንት ጳውሎስ ሲናገር አሜን ብሎ የጨበጨቡ ጳውሎስ ስለተነደፈ ደግሞ ቁጣ ይዞ የሚነሱ ኡቻላ ማቶባ ልባረክ በጠላቶቻቸው ፊት ዛሬ ቀራት ላላችሁ በሚቀኑት ፊት ዛሬ ቀራት ላላችሁ አሬ ካለች አሜን ይበል። በሌላ የደረሱ ሰዎች በሰውየው ላይ ህይወት ላይ የሚታየው ወይ ይሞታል እያሉ ሁለተኛው ያብጣል፣ አንደኛው ሁለተኛው ይሞታል ብሎ በሁለት ሀሳብ ይዞ ይጠባበቁ ነበር። ጳውሎስ ላይ ደግሞ የሚያስገርም ነገር ምንም አልሆነም፣ አላበጠም፣ አልሞተም። አዳካታ ራባጃኒያ በሰፈር ላይ በእናንተ ላይ ክፉን የሚያሰቡት ይስሙ። ይሞታል ብሎ የሚጠባበቁት ይስሙ። ይወድቃል፣ ይከስራል፣ ይዘጋል ብሎ ጌታ ምስክር አውጅባቸዋለሁ። እንደ ሀሳባቸው ቤታቸው ላይ አይሆንም፣ እንደ ሀሳባቸው በልጆቻቸው አይሆንም፣ እንደ ሀሳባቸው በንግዳቸው ላይ አይሆንም፣ እንደ ሀሳባቸው በስራቸው ላይ አይሆንም፣ እንደ ሀሳባቸው በጤና ላይ አይሆንም። አንድ ሰው ጮሆ አሜን ይበል። ጳውሎስ ላይ እነዚህ ሰዎች ያሰቡት ሁለት ሀሳብ እፉኝቷ የነደፈ ሰው ሁለት ነገር ነው። አንደኛ ያብጣል፣ ሁለተኛው ደግሞ ይሞታል። ልባርኬ በአንተ ላይ የሚታይ መርገም ሳይሆን ክብር ይሆናል። አሜን። ልባርኬ ብዙዎችን እየነደፈ የቆየ ዛሬ ካለበት ቦታ ገብተን መርዙን እንቀበዋለን። ጳውሎስ ላይ የሆነ ነገር እኔ ልባርክ
ብዙ ሰው ነው ህይወት ላይ የሰራ መርገም አንቺ ጋር ሲደርስ ኃይል ያጣ። እኔ ልባርክ በብዙ ሰዎች ላይ የብዙ ሰዎችን በር የዘጋ መተት አንቺ ጋር ሲደርስ ኃይል ያጣ። ብዙዎች እውቅና የሰጡት ትርክምትና መተት አንቺ ጋር ሲደርስ አንተ ጋር ሲደርስ አቅምና ኃይል ይወሰድበታል። አዳባጃኔ የሆነ ቦታ ሄጄ ነበርኩኝ በእርሶ ላልሰራ ማለት የሆነ ቦታ ሄጄ ያለው በእርሶ ላልሰራ ማለት ልባርክ በኢየሱስ በአንተና በልጆቻቸው የደጋሚዎችና አስደጋሚዎች አይሰለጥንባቸው። ደጋሚዎችና አስደጋሚዎች አወጡት ብለን ውስጥ እንዳትገቡ። በረካና አዲሶ ጮኸ አዲሶ ጮኸ እኔ የሆነ ቦታ እጄ በእሱ ላይ ዛሬ ሳምንት አስደግምባት ነበርኩኝ አልሰራም ብሎኛል። የሆነ ቦታ እጄ ብዙ ግብር ከፍ ያስደገምኳት እሱም አልተከናወነም። ልባርክ በኢየሱስ እኛ ውስጥ ያለው ኃይል ከነሱ ካለው ይበልጣል። በእኔ ውስጥ ያለው የእግዚአብሔር ኃይል በእኔ ውስጥ ያለው እግዚአብሔር ግሎሪ ከሟርተኞች ካለው ኃይል ይበልጣል። ልባርክ በኢየሱስም ጌታ ምስክሬ የሚፈሩ ሰዎች እንዳትፈሩ ሟርተኞች ራሱ ያፍራል። ከዛ በኋላ ሰዎች እውቅና ሰጡ። እውቅና የሰጡበት ለእፉኝቷ ሁለት አማራጭ ነው። የእፉኝቷ የተነደፈ ሰው ሁለት ባህሪ ያሳያል። አንደኛው ካራክተር ያብጣል፣ ሁለተኛው ካራክተር ይሞታል። ሁለት ሐሳብ ይዞ ይጠባበቃል። ቆይ ሰውየው በዚህ እፉኝቷ ላይ ስለተነደፈ የምታየው ምን እንደሆነ እስኪ እናያለን እያሉ ይጠባበቃል። ሲጠባበቅ የሚታይ ነገር ልባርክ ከስራ ነች ብሎ ሲጠባበቁ ጨምሪያል። አይ የሆነ ቤትም ሽጣ ትለቃለች ከተማው ምበላ አጣለች ብሎ የሆነ የሚከብር ነገር አጣ ወደ ቤት ተመለሰል የሚጠባበቁ ይስሙ። ጌታ ምስክሬ አጃና ሮባ ካታራ እነሱ እየጠባበቁ አንድ ልምጫ ጨምሪያል። ሟርተኞች በሰፈር ላይ ይጠባበቃሉ። እኔ ሰፈራቸው መንደራቸው ለቀሽ አንዳጅ ወድቻል። አረ እነሱ በሚፈላለጉበት ስፍራ ላይ የለው ሊወጣ ተዘጋጀ ሰው አለ። ከሚቀኑት መንደር ትወጣል፣ ከሚወጉት መንደር ትወጣል፣ ከገዳዮች መንደር ትወጣል። እግዚአብሔር ያስመልጣል። አዲስ ወጮ አሜን ይበል። ጳውሎስ ላይ ሁለት ሐሳብ ይዞ ይጠባበቃል። ትናንት እኮ ጳውሎስ ሲናገር ትንቢት የሰሙ ሰዎች ናቸው። አትሞቱም ሲል የሰሙ ሰዎች ናቸው። ሐዋርያት ሥራ ምዕራፍ 27 ላይ ጳውሎስ ሲናገር ደስ ያሉ ሰዎች ትናንት ጳውሎስ እጅ የበሉ ትናንት በብርድ ያሉ ሰዎች ከዛ በቃ ይሄ ሰው ምን አደረገ እስኪ ቆይና ያሉ ሰዎች ሲጠባበቁ ጳውሎስ ላይ ምን አሜን ቆይ የሷ ቤት ላይ የሆነ ሰው ይታመማል ይጠባበቃል። ቆይ እሱ ተጨንቀው የሆነ ነገር ልቆ ጌታ ምስክሬ እኔ በላይ በረከትን ይደራረባለሁ እንጂ አልከስም። ልባርክ ይጠባበቃል እኮ ቆይ የሚበላታ እኔ ጋር ልመና ትወጣለች ብሎ ይጠባበቃል። ጌታ ምስክሬ እሱ እኔ ጋር ይመጣል እንጂ እሱ በእጄ ይበቃ በእንጂ በሱ አልገባ። በሰፈር ላይ ሰዎች እውቅና የሰጡት መንፈስ አንተ ጋር ሲደርስ ኃይል ያለ አላባን ባንተ ውስጥ ያለው ኃይል ዛሬ ሞት ቤት አደርጋል። ባንተ ውስጥ ማንም ሊቋቋም የማይችለው የክርስቶስ ኃይል አለ። ያ ኃይል ዛሬ ባንተ ውስጥ ያለውን ጸጋን ያገጣል። ሟርተኞች ከዚህ በኋላ ያሽመረምዳል። አዲስ ጨዋ አሜን ይበል። ሟርተኞችና መተተኞች ከዚህ በኋላ ያሽመረምዳል። እግዚአብሔር አዲስ ጨዋ አሜን። ጳውሎስ ላይ ይጠባበቁ የነበሩት መልካም ሐሳብ አይደለም። ሞቷል፣ አብጧል። ሲያየው ሰውየው ዜና የቀድሞ ባይ ጳውሎስ የድሮ ጳውሎስም እባብ ተነድፎ እያለ በቪኛው ተነድፎ እያለ ሲያየው እግሩ አላጠበም፣ እጆች አላጠበም፣ አልሞትም። ከዛ በኋላ ይሄ ቆሶ ይሄ አምላክ ሊሆናል ብሎ አሰበ። ልባርክ ሰዎችና አደባባይ ላይ የወጡ ሰዎችን እየነደፈ ወደኋላ ቁጭ አደረገ። ከዚህ በኋላ እውቅና ያጣ እከለቤት እጅ አሰራውባት፣ ወደዚህ ቦታ እጅ አሰራውባት፣ ወደ ሌላ ቦታ እጅ አሰራውባት አልሰራ ማለት እስከሚሉ ድረስ ያንቺ ህይወት ለሌሎች መነጋገር ይሆናል። እሺ እኔ ልባርክ። ከዚህ በኋላ የሟርተኞች ቤት፣ የደጋሚዎች ቤት፣ የእባብ ቀላቢዎች ቤት የጉድፍ መጣለያ ይሆናል። ቤታቸው ከዚህ በኋላ ወላ ይሆናል። ሚገባን ቢወስ ያጣሉ። አዲስ ጮኸ አሜን። የናዝሬቱ ኢየሱስ ቤታቸውን አስራቸውን ያፈርሷል። በእኔና በቤቴ በልጆቼ በሕይወት አይሰራም የሚል ጮኸ አሜን።
ጳውሎስ ላይ የሚጠባበቁት ሐሳብ የወደቀና የተንሸራፈፈ አመለካከት ይዞ ይጠባበቃሉ። የእግዚአብሔር ሰው ነው ጳውሎስ። በጣም ታላቅ ሐዋርያ የተባለ ጳውሎስ ገና 13 መጽሐፍ ሊጽፍ ያለው ጳውሎስ በእፍኝቷ ለምን ተነጥፋለች? እናንተ በቤተሰብ መካከል ብቅ ብሎ ስትነሱ ውጊያና ዱላ የሚበዛው በእናንተ ላይ ነው። ተመሳሳይ ሕይወት ስትኖሩ የሚነጋው አልነካካም ካልክ ተመሳሳይ ሕይወት ነው። መነካካትን አልወድም ካልክ ተለበል ሕይወት ትኖራለህ። ማንም ለምን ውጊያ በእኔ ላይ ይበዛ ለምን ይነሳ እኔ ከሌላ ሰው ለየት ያልኩት ሰው ነኝ የሆነ ምርስ ስላለ ነው ሚል ሰው ካለ አንደሱ ጦንቃይ ቤት ሄዶ እኮ የሚያሰሩ አንቺ ገንዘብ ስላለ አይደለም ወይ ብር ስለበለጠ አይደለም ሌላ ሰው የተሻልክ ሰው አይደለም። ነገ ፍጻሜ አይቶ ነው የሚያስደገሙት። ልባርክ ከዚህ ቀን ጀምሮ ባንቺ ደም ስር ውስጥ ኢየሱስ ስላለ ያሻል። የኔ ደም ከክርስቶስ ደም ጋር ተቀላቀለ። ሲመረመር የኢየሱስ ደም አለ። ሟርተኛ እኔ ጋር ሲደርስ መቆም አይችልም። እግዚአብሔር ኃይሉና አቅሙን ይመታዋል። አንድ ሰው ጮኸ አሜን በል። ሰዎች እውቅና የሰጡት እፍኝቷ ጳውሎስ ነደበች ሲጠባበቁ ምንም የለም። ይሞታል ስል የለም፣ ያብጣል ስል የለም። ደህና ነው በፊታቸው ካዩ በኋላ ቆይ በቃ አምላክ ነው ብሎ ሐሳባቸው እስከሚለወጥ ድረስ ልባረክ። ወርቃለች ብሎ የነገሩ ሰዎች ተረስታለች ይላሉ። የእሷ ነገር እኮ አበቃው ያለ ጠላት ካለ ይስማ። ከዚህ በኋላ ይቀጥላል ጌታ። አቾሎ ሞንታቦ ሲፓራ ኤምባሲ ፓሪዮኒያ ፎሎኮፍራቪ ሲፓሬስ ራባኒዮ ሮቡ ሴካታራዲያናሳ ልተንቢ በኢየሱስ ስም በሰፈር ላይ በመንደር ላይ እውቅና ያገኘ መተት ይስማ። ዛሬ እውቅና ይወስድበታል። በመንደር ላይ በስማቸው እየደገመ እያስመተለ የቆየ በእናንተ ስም የሆነ ስራ የሰሩ ሰዎች ካሉ ዛሬ ስራቸው ከነስራቸው እግዚአብሔር ያፈርሳል። ላዋሰላም አንዳንድ አካባቢ ላይ እውቅና ያገኘ መንፈሳ እፍኝት ዛሬ እግዚአብሔር እፍኝቶች መግለጥ ይጀምር። እፍኝቶች ምን አይነት ሰዎች ታውቃለህ? ስትጨምር ፉሪያት የማይወዱ የሆነ ቦታ ስትደርስ የማይወዱ እነዚህ እፍኝቶች ናቸው። እፍኝቶች አሁን ተሰውራል። ጳውሎስ ጨራሩ አከማችቶ እሳትን ስነዳው ተገለጡ። ልባርክ በኢየሱስ ከዚህ በኋላ ከዚህ ማታ ጀምሮ ያንቺ ያልታሰበ በረከት ሲመጣ ያንቺ ጠላት ማን እንደሆነ ትለያለሽ። ጋሽዬ አብልዬ ባብዬ ውድዬ እወድሻለሁ እንደዚህ እላለሁ የሚሉ ሁሉ የሆነ በርሲ ከፈል ጀርባ ይሰጣል። ልባርክ አቻና ሀራባ ከተማ ተራክ መንደር ትወጣል። ከተራ መንደር ትወጣል። ከተናቅበት መንደር ትወጣል። ካስለቀስክበት መንደር ትወጣል። ተስፋ ከቆረጥክበት መንደር ትወጣል። በሚታይበት ከተማ ላይ አንተ ትቆማለህ። አንተን ዝቅ አድርጎ ዞረ ከተማ ላይ ቁጭ አድርጎ የሚያዩ ስሙ ከዚህ በኋላ ከፍታ ላይ ትታያቸዋል። ያንተ ስም ባንዲራ ላይ ደስ ሲሳብ አይቻል። አንድ ሰው በሚታይበት አፈር ላይ አንተ ስም በቅርብ ቀን ይወጣል። አዲስ አበባ ለተንቤ እስከ ዛሬ ድረስ እናንተ ያልተነደፋችሁት ያልተነካችሁት ምንድነው? አብራችሁ ስለበላችሁ አብራችሁ ስለሰጣችሁ ውጊያ ያለባችሁ። በህይወታችሁ ውጊያ ከሌለ ህይወታችሁ በጣም ከእግዚአብሔር ጋር እንደሆነ ያስጠራጥራል። ከእግዚአብሔር ጋር ያለ ህይወት ከእግዚአብሔር ጋር የተጣበቀ ህይወት ካለ በህይወት ላይ ውጊያ አለ። በየቀኑ ሰልፍ አለ፣ ግን ታሸንፋል። በየቀኑ በተደረገው ሰልፍ አንተ አሸናፊ ትሆናለህ። ከፊት ሆነ ትመራለህ። አንተ ትዋጋለህ፣ እግዚአብሔር ስላንተ ያዋጋል። ይዋጋሉ፣ እግዚአብሔር ግን አድል ዘንድ ከአንቺ ጋር ይሆናል። በልና ቀልትና ቀን ይዋጋሉ፣ እግዚአብሔር ስላንተ ይዋጋል። አንድ ሰው ጮኸ አሜን ይበል። እኔ ሁሉ ጊዜ ውጊያ የሌለ ህይወታችሁ መጠራጠር አለባችሁ። ኖርማል ህይወት ነው። እናንተን የሚነካ ሰው ከሌለ ህይወታቸው በጣም የወረደ ነው። የሆነ ተመሳሳይ ህይወት ውስጥ ነው። ቀንና ሌሊት ገበያ ላይ ውጊያ መሆን አለበት። ሰፈር ላይ የሚነካካ ሰው ከሌለ አልነካካም ካላችሁ አይ ማንም እንዳትነካ እኔ አልፈልግም ካላችሁ ተመሳሳይ ህይወት ነው የምትኖሩት። ለውጥ የሌለ ህይወት። ለውጥን ከፈለጋችሁ ነውጥ ያስፈልጋል። ለውጥን የሚያመጣው ነውጥ ነው። ነውጥ ያለው በለውጥ ውስጥ ነው። ለውጥ ያለው በለውጥ ውስጥ ነው። አብሮ ዛሬ ከዚህ በኋላ የሚገናኝ ሰው አንድ ሰው ጮሆ በአሜን ይበል። ልባርክ ዝቅ አድርገው የሚያዩ ሰዎች መንደር
ቀና ትላለህ። ቀና ይወጣ ምሎ በሚጠባበቁ ሰዎች ፊት ቀና ትላለሽ። እግዚአብሔር እንደዚህ አለ፣ ከዚህ በኋላ ሟርተኞች ሊዘጉ የማይችለው ምንጭ ተከፈተልሽ። ሳንድ ሰው አሜን ይበለኝ።